በምዕራብ ትግራይ መሬትና ህዝብ ላይ እንደ ህዝብ እንዲበታተንና እንዲያልቅ የሚደረገው ህገ ወጥ ተግባር እንዲቆም የፌዴራል መንግስት ግዴታውን እንዲወጣ ጽላል ሲቪል ማህበረሰብ ምዕራብ ትግራይ ጥሪ አቀረበ። የትግራይ ጊዜያዊ አስተዳደርም ያለውን አጭር ጊዜና የተሰጠውን እድል በመጠቀም ተፈናቃዮችና ስደተኞች መመለስ ዋና አጀንዳው አድርጎ እንዲሰራም ጠይቀዋል። ሙሉ ብርሃን ግደይ አሰናድቶታል። ጽላል ሲቪል ማህበረሰብ ምዕራብ ትግራይ ወቅታዊ ሁኔታዎችን አስመልክቶ ባወጣው መግለጫ ምዕራብ ትግራይ በኃይል የተቆጣጠሩትን ኃይሎች በምዕራብ ትግራይ መሬት ከሚያገኙት ፖለቲካዊና ኢኮኖሚያዊ ፋይዳ በዘለለም ትግራይና ህዝቧ መሬታቸው በማጣታቸው የደረሰባቸውን ጉዳት እየለኩ እኩይ ተግባራቸው አሁንም አጠናክረው ስለመቀጠላቸው ገልጿል። በትግራይ የተፈጠረውን ፖለቲካዊ ክፍተት እንደ ጥሩ ዕድል የመጠቀም ድርጊታቸው በአሳሳቢ ሁኔታ አጠናክረው ቀጥለውበታል ያለው ማህበሩ በመግለጫው የሀገር መከላከያ ሰራዊትም ቢሆን የመኖሪያና የእርሻ ቦታ ይሰጣል በማለት በመቶ ሺዎች የሚቆጠሩ የአማራ ክልል ተወላጆች ከተለያዩ የክልሉ አካባቢዎች እያስመጣ የተከዜ ዘብ በሚል በተለያዩ የምዕራብ ትግራይ አካባቢዎች እያሰለጠነና እያስታጠቀ በህዝባችን ላይ የማያባራ እልቂትና ቅራኔ እንዲፈጠር እየሰራ ነው ሲል ከሷል። ማህበሩ በመግለጫው እንደ ትምህርት ሚኒስቴር ያሉት የፌዴራል ተቋማት በምዕራብ ትግራይ የሚገኙት ሁሉም ትምህርት ቤቶች ውስጥ ወልቃይት ጠገዴ ሰቲት ሁመራ ዞን በሚል በማካተት የህገ መንግስታዊ በሆነ መንገድ አማራዊ ማንነት እንዲላበሱ አድርገዋል በማለትም እየተፈጸመ ያለውን ህገ መንግስታዊ ጥሰት አስቀምጧል። የፌዴራል መንግስትም ቢሆን በቅርቡ የጀመረውን የብሔራዊ መታወቂያ ማደል ሂደት ላይ ምዕራብ ትግራይን ሙሉ በሙሉ ከትግራይ በማስወጣት ወልቃይት ጠገዴ ሰቲት ሁመራ ዞን በሚል በአማራ ክልል መንግስት ስር እንድትጠቃለል ማድረጉን ነው ማህበሩ ባወጣው ወቅታዊ መግለጫ ያስታወቀው። የተከተሉትን የተሳሳተ መንገድ በትግራይ ካለው ችግር ተዳምሮ የህዝባችን ስቃይና መከራ ተባብሶ እንዲቀጥል ከማድረጉም ባለፈ ማንነታችን፣ ባህላችንና ቋንቋችንም ግልጽ አደጋ ውስጥ ወድቋል ሲል ገልጿል። የትግራይ ጊዜያዊ አስተዳደር ያለውን አጭር ጊዜና የተሰጠውን እድል በመጠቀም ህዝብና መንግስት በማሳተፍ ተፈናቃዮችና ስደተኞች ወደ ቀያቸው የመመለስ ተግባር የቅድሚያ ሰጥቶ እንዲሰራ የጠየቀው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በምዕራብ ትግራይ መሬትና ህዝብ ላይ የተከተሉት ያለው የተሳሳተና አድሏዊ እንዲሁም የምዕራብ ትግራይ ህዝብ እንደ ህዝብ የመበተንና እንዲያልቅ የማድረግ አካሄድ በአስቸኳይ እንዲያስተካክሉ ጊዜያዊ አስተዳደሩ ኃላፊነት ወስዶ እንዲሰራበት ጠይቋል።